አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላሁ አልሐምዱሊላህ ሁሉ ሰላም። ኢድ ካለፈም በኋላ ይሁን ኢድ ሙባረክ ብያችኋለሁ። ኢድ እንዴት ነበር? እንዴት አለፋ? እናንተስ እንዴት ይዟችኋል? በሰው ሀገር ውስጥም ያላችሁ እንግዲህ በሰው ሀገርም ላይ ያለነ ሰዎች እንግዲህ እንዴት ይዟችኋል? ኢድን በሰላም አሳለፋችሁ ወይ? ስራ ይበዛል ያውቃለሁ፣ ግን እንግዲህ ብርታቱን ጥንካሬውን ይስጣችሁ፣ ጤናውን አፍያውን ይለግሳችሁ አላህ ሱብሃነሁ ወተዓላ። የኔ ውዶች በርቱልኝ፣ ጠንክሩ ኢንሻአላህ። አንድ ቀን እንግዲህ አልፎልን ሀገራችን ላይ ገብተን ኢድንም ረመዳንንም ኢድ እናሳልፋለን ብዬ አምናለሁ፣ ባላ ፍቃድ ማለት ነው። የሰው ልጅ ያኔ ህይወቱ ይኖር እንጂ የማይሆን ነገር ወይም ደግሞ የማይደርስበት አንድም ነገር የለም። ብቻ ምንድነው ተስፋ ያለ መቁረጥ ነው። በተስፋችን መቁረጥ ሳይሆን ተስፋችንን ያለመለምነ ለመሄድ ሙከራ ማድረግ አለብን። ሁሉም ነገር ደግሞ ይሆናል ኢንሻአላህ በጊዜው። ያው በጣም ይከብዳል አውቃለሁ። በኢድ ጊዜ በጣም ነው የሚከብደው። ብዙ ነገሮች አሉ። የራሳችንን ፍላጎት ራሳችንን ለብሰን ልንዝናና ፍሬ ሆነን መዝናናታችን ስንፈልግ ለግዳችንን ደግሞ ወይ ለሰው መስዋዕትነት ሆነን ወይ ለስራችን ብለን በሰው ሀገርም ላይ ስለሆነ ነገ ለተሻለ ቀን ይመጣል በሚለው እንግዲህ ብዙ ነገሮችን እናሳልፋለን። አላኩል ሀል በርቱልኝ፣ ጠንክሩ፣ አላህ ያግዛችሁ ኢንሻአላህ። ለሚቀጥለው አላህ እንግዲህ ካሰብነውን ያለምነውን ሁሉ አሳክተን ለሀገራችን አላህ ሱብሃነሁ ወተዓላ ያበቃናል። ዱዓ አድርጉ፣ በዱዓ በርቱ፣ በዱዓችሁ ደኢፋት ሆኑ፣ በዱዓችሁ ጠንካራ ሆኑ። ይዘገያል እንጂ ለሁሉም ያለውን ነገር ለኛም አላህ ሰጥቶናል። አሁንም ቢሆን ይሰጠናል ኢንሻአላህ። ዱዓ አድርጉላችኋለሁ። ቻናሌ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ያደረጋችሁ አብራችሁ ቆዩ። እስካሁንም ድረስ ደግሞ ከኔ ጋር ላላችሁት ከልብ ነው አመሰግነው። እናም ክበሩልኝ፣ አላህ ያክብርልኝ ኢንሻአላህ። ዛሬ እንግዲህ ተመልሼ የመጣሁት ጽናት ድራማ ነው የመጣሁት ክፍል 292 ላይ ነን ያለ ነው እና ዛሬ ጽናት ድራማ ላይ እንግዲህ ብቅ ብያለሁ። ጽናት ድራማ ማለት እስካሁን ድረስ በጣም ተወዳጅ ሆኖ የምንከታተለው ብዙ ነገሮችን ሀቂቀታን ብዙ ትምህርት የምንወስድባቸው ነገር እንግዲህ ያው ድራማ ላይ የመጣ ያየን ነው ማለት ነውና እንደዚህ ክፍት በሆነ ሰዓት እንደገና ደግሞ በደበረን ሰዓት አንዳንድ ያለ ሁሌም ሳይሆን አልፎ አልፎ የምንመለከታቸው ነገሮች አሉና በዛ ሰዓት ብዙ ነገሮችን ነው እንግዲህ ምንማርበት ነገር የምናየው ማለት ነው። እኔ እንደዛ ነው ማስበው። እንግዲህ ዛሬ እንግዲህ ምሩ ለዚህ ቀን እስከምትደርስ ድረስ ብዙ ነገሮችን አሳልፋለች። እንግዲህ የኢማም የልብ ታማሚ ናትና በልብ ታማሚነቷ በጣም ሰውን ወንዱን አትቀርቡም ነበር። ወንድ ግን በጣም ያፈቅራታል። እሷን ያፈቅራትም ምን ያላትም ግን መቅረቡን አትፈልግም ነበር። በስተመጨረሻ እንግዲህ ናሂ እንትን ብሏት አሸንፏት በፍቅር በስተመጨረሻ ከሱ ጋር ሆናም ነበር። ከሱም ጋር ሆና ለተወሰነ ለብዙ ቀናቶች ለብዙ ወራቶች አብሮ ለነበሩት ሳይጋቡ ማለት ነው ፍቅር አሸንፋል በሚለው ማለት ነውና አሁን እንግዲህ በስተመጨረሻ ምንድነው ሹማግሌ ሊሊክ ነው ዛሬ ሽምግልናዋ ቀን ነው። ምሩ እንግዲህ ፈካ ብላለች። እናትዮም እንደዛ ምንድነው ይሄ እሷም የሷም ቤተሰብ በጣም ነው የተደሰቱት ከሁለቱም ሙሽራዎች ከሚዜዎቻቸው ጋር በጣም ነው ፋ ያሉትና ዛሬ እንግዲህ የመጣሁበት ምንድነው ብዙ ጊዜ ማለት ነው ሀቂቀተን ይሄ ድራማ ነው እንጂ ለኛ ብዙ ትምህርት የሚሰጠን ነገር ነው ማለት ነው። ምክንያቱም እሱ ምንድነው የሰው ልጅ ተስፋ መቁረጥ የለበትም። ምክንያቱም አሁን ይሄ ድራማ ነው ያውቃለሁ፣ ነገር ግን የሆነ ነገር በህይወታችን እስካለን ድረስ የሆነ ነገር ሊገጥመን ይችላል ማለት ነውና የሆነ ነገር በገጠመን ሰዓት ቶሎ ብለን የሆነ አላህን ማማረር ወይ ወደ አላህ እንትን ማድረግ ሳይሆን ወደ እሱ እጃችን ዘርግተን ለምንድነው ያመጣህብኝ አንሳልኝ ጌታ ያ ረቢ እኔ የማልችለውን ነገር በኔ ላይ እንዳጥልብኝ ብለን ዱዓ ከማድረግ ህልቅ ተስፋ አለ ጦል መቅረጡን ነው ምን መርጣው ማለት ነው። ያ ማለት ምንድነው አላህ በሰው ልጅ
የሚጥልበት ለምሳሌ በሽታ ሊሆን ይችላል። ለምሳሌ ደግሞ በቤተሰቡ ሊፈትነው ይችላል ማለት ነው፣ የሰውን ልጅ ማለት ነው። ያ ማለት ምንድነው? የእኛን ሰብር ለማየት ነው። ሰብር እናደርጋለን አናደርግም። አላህ ደግሞ ከሰብረተኞች ጋር ነው ያለ ማለት ነው፣ እና ከታጋሾች ጋር ነው ያለ ማለት ነው። እኛ ብዙ ጊዜ ታጋሽ አንሆንም፣ ታውቃላችሁ አይደለም? ታጋሽ አንሆንም። በቃ ወዳው ነው ቀስማችን የሚሰበረው፣ ወዳው ነው በቃ ሌላ ውስጥ የምንገባው፣ ወዳው ነው በቃ ያኔ በተስፋችን ላይ ያኔ በጭላንጭል ባለችን ተስፋ ላይ የሆነ ውሃ ምንቸልስበት ማለት ነውና ያ መሆን እንደሌለበት ነው የምንመለከተው ማለት ነው። ብዙዎቻችን በእርግጥ ኢማም ሳይኖርብን ወይ የተለያየ ፈተና ወይን በልጆቻችን ልንፈተን እንችላለን፣ ወይ በባለቤታችን ወይም ደግሞ በአባት እናታችን በህይወቶቻችን በወንድሞቻችን ልንፈተን እንችላለን። ገባቸው አይደለም? ግን ብንፈተንም ደግሞ አልሐምዱሊላህ ከማለትና ትዕግስት ከማድረግ ውጭ ምንም እናመጣው ነገር የለም። ለምሳሌ ሊበላችሁ ለኛ ቅርብ ሆኑ የምንላቸው ምንድነው? ልጆቻችን ናቸው። ምክንያቱም ከአንድ አካላታችን እንትን ብሎ ስለወጡ ማለት ነው። ልጆቻችን ለኛ ቅርብ ናቸው። ለልጆቻችን ብዙ ነገሮች ብዙ ቦታዎች ወይ ብዙ ነገሮችን ለማድረግ እንችላለን። ከነሱ ቀጥሎ ደግሞ ማን ነው? አባትና እናት ናቸው። ገባቸው አይደለም? ግን በቃ በእነሱ አላህ ሊፈትነን ይችላል፣ ሊፈትነናልንም በዛን ሰዓት ሰብር ማድረግ። ምክንያቱም ይሄ ነገር ሰው አይደለም ያደረገው። በሽታም ይሁን እመሙም ይሁን ያኔ በሽታም ይሁን ሞቱም ይሁን ብዙ ነገሮችን ያመጣው አላህ ነው፣ እኛ አይደለንም ያመጣ ነው ማለት ነው። ወይም ደግሞ ሌላ ሰው አይደለም አምጥቶ የጣለብን። ሌላ ሰውን ጋር ሄደን ደግሞ እንትን ማድረግ አንችልም ማለት ነው። መካሰስ አንችልም ማለት ነው። ምክንያቱም ፈጣሪ ነው፣ አንድ ፈጠረን አምላክ ነው ይሄ ነገር ያደረገብን። በቃ አልሐምዱሊላህ ብሎ ከመቀበል ውጭ የምናደርገው አንድችም ነገር የለችም ማለት ነው። እና ሌላችሁ የምፈልገው ምንድነው? ወደ ምሩ ስንመለስ ምሩ እንግዲህ የኢማም ምንድነው ይሄ የልብ ኢማምተኛ ናት ማለት ነው። እና ግን በሱም ደግሞ አልሆነህም ብላ ብዙ ጊዜ እምቢ ብለዋለች። ማንን? ናሆምን ማለት ነው። ናሆም ደግሞ እኔ ይፈልግሻለሁ፣ አንቺን ነው መወድሽ፣ አንቺን ነው ማፈቅረሽ ያላት በጣም ከብዙ ጥያቄዎች በኋላና ከብዙ ቀናቶች ከብዙ ወራቶች በኋላ ነው እንግዲህ ፍቅሩን የተቀበለችው ነበር ማለት ነውና በስተመጨረሻ እንግዲህ ለዚህ በቁ ማለት ነው። ያ ማለት ምንድነው? ተስፋ ያለ መቁረጥ። በቃ እኛ በህይወታችን የሚመለከተንን ነገር ማድረግ። በቃ እኛ ሀይ በሽታ ይዞናል፣ መቼ ነጊ ከነጎዳ ነው ወይ ምን ሞተው በሽታ ያዘውም የላዘውም ሀቂቀተን ነው የምላችሁ፣ ሳይሞት የሚቀራ ነገር የለም። ሁሉም ይሞታል። ሁሉም ተጓዥ ነን። በእርግጥ ተራችን ነው የጠበቅነው፣ ቀናታችን ያቺ ሰከንዷን ቀን ነው የጠበቅን ያለ ነው እንጂ ሁላችንም እንሄዳለን ማለት ነው። በምንም አይነት ነገር ውስጥ ብንሆን አላማችንን ማድረግ ያለብንን ሰው በእኛ የሚጠብቀውን ነገርን ካለ ማድረግ እንትን ማድረግ ወደ ኋላ ማለት እንደሌለብን ነው የምንመለከተው ማለት ነውና ምክንያቱም እዚህ ጋር እሷ እንግዲህ የልብ ህመምተኛ ነኝ፣ አልፈልግም፣ አልሆነህም፣ በቃ በጭራሽ ለሆነህ አልችልም ተወኝ ቢላ ነው እንግዲህ እንትን ያደረገችው የነበረው ማለት ነው ናሆምን። ነገር ግን እሱም ተስፋ አልቆረጠም። እሷም በስተመጨረሻ እንግዲህ ፍቅር አሸንፋት ኢማሟን ረሳ ወደ ፍቅር ገባች ማለት። አሁን ግን ለመጋባት ደረሱ ማለት ነው። ይሄ ነገር እኛም ጋር መሆን አለበት። አሁን ትንሽ ነገር ወይ ኩላሊት ኢማም ሊኖርብን ይችላል፣ ወይም በቃ ተለያዩ ነገሮች ሊመጡብን ይችላሉ። ግን በቃ እኔ እኮ በሽተኛ ነኝ፣ በሽተኛ እስካሁን እኮ ድረስ እኔ ማን ነው የሚፈልገኝ? እኔ አልሆነም፣ በቃ እኔ ካሁን በኋላ ለማብዬ ነው የምኖረው ምናምን ነገር ቢለን ተስፋችንን የምናጨልመው ሰዎች አለን። ልንኖር እንችላለን ማለት አልችልም፣ አለን። እና ያንን ነገር እኛ ያለው አድርግ። ምክንያቱም ይሄንን ነገር ያመጣው አላህ ነው፣ ሊያነሳልንም ይችላል። ግን እኛ በሱ ጠንካራ መሆን፣ በሱ ተማምነን ወደሱ በደንብ ጠጋ እስካነ ድረስ አላህ መቼም ቢሆን ባሪያዎቹን ጥሎ አይጥልም። ሀቂቀትን እንምላችሁ ማለት ነው። አላህ ባሪያዎቹን ጥሎ አይጥልም ማለት ነው። ስለዚህ በህይወታችን በበሽታም ይሁን በተለያየ በፊትናም ይሁን ተከበን ሊሆን ይችላል። ተስፋ ግን መቁረጥ የለብንም። ምክንያቱም ወደ አምላካችን ሰማይና ምድር የፈጠረ አላህ ሱብሃነሁ ወተዓላ የኛን በሽታ አንስቶልን ስኬታችንን ሊያመጣልን ይችላል ማለት ነው። ወደሱ መቅረብ አለብን እላችኋለሁ።